እሱ ሳይጠየቅ እነዚህ ጀግናዎች ስለከሰስክ ስላዋረድክ አንተ ብታከብራቸው ብታዋርዳቸው አይከብሩም አይዋረዱም። የኃጢአተኛ ዘይት ራሴን አይቀባም የሚለው እግዚአብሔር ቃል ያንተ ሽልማት ያንተ ሙገሳ ያንተ ውደሳ ለነሱ ምንም አይጠቅማቸው። ከመቼውም በላይ ግን ጀግኖች አድርጋቸዋል። እና ትላንትና የታሰረው ሰውዬ ኃይል ማን ነበር የሚባለው ምናምን ኃይሌ ገብረ ሊባኖስ እኔ ነኝ ያሳሰርኩታል። አያችሁት? ዋጋ የከፈሉ በጀኖሳይድ ከትግራይ ህዝብ ጋር አብረው የታገሉትን አብይ አህመድ ማዕድ ላይ ቁጭ ብሎ በውሸት እየከሰሰ እያሳሰራቸው ያለው እኔ ነኝ አለ። ሰማችሁት? እንግዲህ ይሁን ጌታቸውን እንደግፋለን ጀግናችን ምሁራችን የምትሉት ይሄው ጌታቸዋችሁ ጀኖሳይድን የካደው የአብይ አህመድ ወንጀል ያጠበው በትግራይ ህዝብ መከራ የቀለደው የትግራይ ህዝብ ላይ ጉዳትና ጥቃት እንጂ ጀኖሳይድ አልተፈጸመበትም ያለው ከሃዲው ልጆችን ህይወቱን ሰውቶ የታደጉትን ሰራዊቶቹን ጀነራሎቹን የሚያዋርድ የሚዘልፍ ይሄው የናንተ ጌታቸው ይሄው የናንተ ሐሜተኛው ጌታቸው ይሄው የናንተ ወሬኛው የመንደር ወሬ አውሩ ጌታቸው ይሄው ውሸታሙ ጌታቸው ይሄው ነፍሰ ገዳዩ ጌታቸው ይሄው በትግራይ ወጣት በትግራይ በተሰውት ደም ቀላጁ ጌታቸው አስገራሚ ነው። በሁማን ትራፊኪንግ ተወልደ አይመለስም ወጥቷል። ማይ ጋሽ ይሄ ሰውዬማ እንደ እውነተኛ ቁም ነገር ቢያቅ እውነተኛ ሚስጥር ቢነገረው ኑሮ ምን ይሆን ነበር? ስለዚህ ይሄ ሁሉ የሆነው ምንድነው? ራሱ እንደነገረን አመጣጡ ስለማይታወቅ ስሙት። ወደ ከአለቆች ስለመጣ እንጂ በግሌ ፓርቲ አባል የመሆን አንድ አሁን ውጭ ሀገር ያሉ ከፍተኛ የኢህአዴግ በፍጥነት ኮርኩም የማይመች ስለሆነ ምክንያቱም የጦታ አባተ መታወቅ መቻል አለበት። ማን ነው መልምሎ ያመጣው? አባቱ የማይታወቀው ያኮረፈለት ማን ነው? ተጠንቀቅ የሚለው ወይ ከመስመር ልውጣ ያለቀ መስመር ማለት እምነት ሳይሆን ምናልባት መፋጠጥ ያበዛ ቀን ምንድነው መደረግ የሚችለው የሚል ስጋት ያለባቸው አሁንም ጭምር ታደሰ ወረደ ምን እንዳለ ልንገራችሁ። ጀነራሎቹን በወርቅ እየከሰሳቸው ነው አይደለም? ታደሰ ወረደ ግን እኛ ሚዲያ ላይ መጥቶ ዛሬ ይሄ ውሸታም እነዚህ ጀግናዎች በእንደዚህ በተራ ምናምን በተራ እንደ አብይ አህመድ ጀነራል ነው የሚመስሉት በእነዚህ ነፍሰ ገዳዮች ጎን ስለተቀመጠ በእነሱ ማዕድ ስለተቀመጠ ከነሱ ጋር ማዕድ አብሮ ስለሚያጠቅስ ሰው ሁሉ እንደነሱ ነው የሚመስለው እንደነዛ ነፍሰ ገዳዮች ነው የሚመስለው። ታደሰ ወረደ ግን እኛ ሚዲያ ላይ መጥቶ ጠይቀን ምን እንዳለ አሰማችኋለሁ። የመግባባት ነገር አለ ግን በሂደት ደግሞ እያየነው እንሄዳለን ምን ያክል ፖለቲካ ተጽዕኖ ማድረግ እንደሚችል። ወደ ቀደሙ መልካም ሰሞኑን የሚወራ ወሬ አለ። ያው እናንተ ቢዚ ስለሆናችሁ ላትሰሙ ትችላላችሁ። እንደውም አንዳንዴ ሚዲያ ላይ መጣችሁ ማብራሪያ ማሰጡት በብዙ ስራ ስለተጠመዳችሁ ምን እንደሚባል ስለማትሰሙ ነው የሚል እንሰማለን። ትግራይ ወርቅ ዘረፋ ላይ የተሰማሩ ኃይሎች አሉ የሚል ስንሰማ ቆይተናል። አንድ ደግሞ ሪፖርተር የሚባል ጋዜጣ ሰሞኑን ጀነራሎቹ ሳይቀር በሳተላይት ስልክ ከቻይኖቹ ጋር ሆነው የቲዲኤፍ ታጋዮች ከነበሩ በደንብ በሰራዊት የታጀበ ወርቅ ዘረፋ ላይ ነው ያሉት እና እንደውም ወርቁ ወደ ኤርትራ በኩል እየወጣ ባም እንዲና እንደም ይባላል እና ወርቅ ዘረፋ የሚባለውን ነገር እንዴት ያዩታል? በተለይ ጀነራሎቹ የትግራይ ጀነራሎች ታላቁን ተጋድሎ ያደረጉት 3-4 ጦርነት በዘመናቸው አስደናቂ ጦርነት ያደረጉ ጀግኖች ናቸው። ህይወታቸውን ሰውተው ስንትና ስንት ያደረጉ ዛሬ ወርቅ ዘረፋ ላይ ከቻይኖች ጋር ሆነው ተሰማርተዋል ሲባል ሰምተናልና በመጀመሪያ ደረጃ ወርቅ ለማውጣት ትግራይ ውስጥ ፈቃድ ሰጥቶ የሚያስገባው ማን ነው? እናንተ ናችሁ ፈቃድ የምትሰጡት? እንዴት ነው ይሄ እየሆነ ያለው? የሚያውቁት ነገር አለ ስለ ጀነራሎች በወርቅ ዘረፋ ላይ መሰማራታቸው? ሪፖርተሩን አንብቤዋለሁ። ከሪፖርተር በፊትም ከፌደራል መንግስት አንዳንድ አካላት ጋር ትንሽ የተናፈሰ ነገር ነበር። ልክ እንግዲህ ምንድነው ታደሰ ወረደና እኔ አጣርቼ ሰጥቼዋለሁ ታደሰ ያቃሪ ያል ነበር ይነገረን አይደለ? እንግዲህ ታደሰ ወረደም ያቆነ ይነገረናል። አሁን ስሙት። የመገንጠል ሐሳብ ነው ያላቸው። ወርቅን ወደ ኤርትራ እያሻገር ነው።
የቲዲኤፍን ማቆየት የሚችሉበት ዝግጅት እያደረጉ ነው እና በወርቅ ላይ ተሰማርተዋል የሚል መጀመሪያ የሰማሁት ነበር። ኋላ ካነበብኩት ደግሞ ጀነራሎቹ በወርቅ ዘረፋ ሳተላይት ሬዲዮ ያላቸው በየቀኑም የዱባይን ገበያ እንትን እያደረጉ በዛ ነው የወርቅን ዋጋ እንትን የሚያደርጉት ይላል በአንድ በኩል ደግሞ ለቲዲኤፍ እንትን ሳስቴን ለማድረግ የቲዲኤፍን ሎጂስቲክስ ለመሸፈንም ወዘተ የሚል ነገር አለ። ብቻ ትንሽ ኮንፍሊክት የሚያደርግ ነው። እሱ ብቻም አይደለም፣ ጀነራሎች እርስ በርስ እየተተኳኮሱ ነው ወርቅ ዘርፋ ላይ ተሰማርተው የሚልም ሰምተናል። እንግዲህ እንዳልሽው ጀነራሎቹ ታሪክ የሰሩ ናቸው። በጦርነቱ በሰላሙ አሁንም ታሪክ እየሰሩ ናቸው። ባለፈው ከሳምንት በፊት ይመስለኛል ሽሬ ቆይቼ ነበር። እንግዲህ ትልቁ የወርቅ ማዕድን ያለው ሽሬ ነው። በአስገደ አዲያው ምናምን በሚባል አካባቢዎች አለ። ትልቁ የማዕድን እንቅስቃሴም እዛ ነው ያለው። እዛ ያሉ ጀነራሎች ሁሉም አግኝቻቸው ነበር። ድሮ እንደማውቃቸው ነው ያገኘኋቸው። ኢንፋክት ይሄኛው የሚባለውም ከዛ ይባል ስለነበር በሶሻል ሚዲያ አንስተ ነው ነበር። አንዳንዶቹ ስማቸው የሚጠቀስን ጭምር ተገናኝተን ስናወራ ስለ እያንዳንዳቸው አንስተን ዝም ብለን እንትን እናድርግ ነበር። በመጀመሪያ ሰራዊቱ ጋር በዚህ ሙሉ ንጹህ ነው ለማለት አይደለም። አትሊስት ከቁጥጥር ውጭ የሆነ ጄኔራልም ምናምንም የለም፣ የሚታኮስም የለም፣ የተታኮሰም የለም፣ ሳተላይት ሬዲዮ ያለውም የለም፣ ከድዋይ ጋር የሚገናኝም የለም። በቃ እዛ ያለው ችግር ይታወቃል። ባለሀብትም ገብቷል፣ ኤክስካቫተር ምናምን የያዘ ዝም ብሎ የገባው አንዳንዱ በማህበራት አሉ የተደራጁ እንደ አንድ የስራ እድል እዛ አካባቢ የተደራጀ ለባህላዊ የማዕድን ስራ የተደረጉ የሚታወቀው የባህላዊ የማዕድን ስራ የወርቅ ስራ ከነሱ ጋር አብረው የነሱን ስም የነሱን ላይሰንስ ተጠቅመው ብዙ ገብቷል እና እንደ እንትን አስቸጋሪ ነው ያለው የወርቅ እንትን ብዙ ማሽነሪዎች ገብቷል፣ ኤክስካቫተሮች። ሰፈር ያለን ዝርዝር ጥናት አጥተናል። አንደኛው እሱን እንቆጣጠረዋለን ብለናል። ግን ስንቆጣጠር ጄኔራሎቹ አይደለም የሚዋጉን፣ እዛ ያሉት ጄኔራሎች ለዛ ስራ ይሰማራሉ ችግሩን ለመቆጣጠር። እንግዲህ እነሱ ልክ የራሳቸው ንግድ ውስጥ የገቡ ከሆነ የመጀመሪያው ተውስ ከነሱ ጋር ነው የሚሆነው። ይሄ ግን የለም፣ አይኖርም። አሁን እዛ ያለው ስራ እየሰሩ ያሉትም ሰጥተው የጸለምቱ ተፈናቃይ ስራ ማመለስ ላይ ያሉትም እዛ ላይ ፋሲሊቴት እያደረጉ ሰጥተው እያደረጉ ያሉትም ቀጥሎ ያላለው ስራ የሚሰሩትም እዛ ያሉት ቲዲኤፎች ናቸው። ሁሉም አካባቢ እየሰሩ ያሉት እነሱ ናቸው። የጸጥታ ስራውን እያገዙ ያሉት ፖሊሶቹ እነዛ ናቸው። እንግዲህ ነው ምን ሊባል እንደሚችል ዝም ብሎ ማይደረግ ነገር አይደለም። በቅርብ ጊዜ ጥናቱን ስለጨረስ ልክ እዚህ አካባቢ ጀምረ ነው ያለው ነው የጸጥታ ኦፕሬሽን እዛ አካባቢ እንሰራለን። ዝም ብሎ እያየ ነው የምንኖር አይደለም። ፈርተ ነው የምንኖር ነገር የለም። የሚያስፈራ ነገርም የለም።
ተኩስ ይገጥመናል የሚል ነገርም የለም። እንደዛ አይነት ነገር የለም። ደግሞ ጄኔራሉ ይችኛውን አካባቢውን የማረጋጋት ስራ ይሰራል። እዛ እኮ ያሉት አውቃቸዋለሁ፣ ጓደኞቼ ናቸው። አብሬያቸውም ሰንብቻለሁ። ምንድነው እነሱ ስለነዛ እየተባለ ያለው ምን እንደሆነ አልገባኝም። ችግር ካለም እናየዋለን። በተለያየ ደረጃ እዛ ኦን ዘ ግራውንድ ተሰማርተው ያሉ የሰራዊት አባላት አሉ። አልፎ አልፎ የሚታይ ችግር ምንድን ነው ሊገጥመን የሚችል ብለን ስናይ ትንሽ የገመትነው ነገር አለ፣ ግን በዛ ለበል አይደለም፣ ሌላ ነው እና እኔ በበኩሌ የምጠራጠረው የለኝም። ሳተላይት እንደዛ ከደረስን እኮ ትግራይ የለችም ማለት ነው። እንደዛ ከደረስን ያው የወርቅ ማዕድን አካባቢ ብቻ አይደለም፣ የትም ቦታ ሴኩሪቲ የለም ማለት ነው። ምክንያቱም ወርቅ እዛ ቢወጣም መንገድ ይዞ ነው የሚመጣው። ስለዚህ ባለመሳሪያ መታኩስ የሚል 22 ሰዎች ተገለዋል ይላል። 22 እኮ በጣም ብዙ ነው። እንግዲህ ስሙት፣ ትልቅ ውጊያ ውስጥ የሚያጋጥም ኪሳራ ነው። እንግዲህ ይህንን ጀነራል ታደሰ ወረደን አምጥተን ጋብዘናቸው ነበረ። ጀነራሎቹ በወርቅ ዘረፋ ላይ ተሰማርተዋል ሲሉ ዛሬ ጌታቸው ምን ብሏል? ምክትሌና እኔ ብሏል። አጣርተን ፍርድ ይወሰድባቸው ብለናል ብሎ ታደሰ ወረደ ፓርት ኦፍ የዛ እንደሆነ ይነግረን ነበር። ታደሰ ወረደ ግን ጀነራሎች እዛው ተሰማራ የለም ብሎናል። እና ያም ሆነ ግን ጀነራል ታደሰ ወጥቶ ለጌታቸው ረዳ ሀሜትና ውሸት መልስ መስጠት አለበት። the same thing ደብረጽዮን ወጥቶ ጌታቸው ረዳ ላወራለት ነገር በሙሉ መልስ መስጠት አለበት። የመከተ ገንዘብ የዲያስፖራ ብሎ ምን እያደረገ መሰላችሁ ያለው የውሸት አንድነት ይለዋል። ራሱ የትግራይ ህዝብ አንድነት የውሸት አንድነት ይለዋል። ምክንያቱም ጌታቸው ረዳ በትልቁ የሰራው የትግራይ ህዝብ አንድነቱን ማጥፋት ነው። ከሰል አለ ተጠጋግቶ ይነዳል አለ። የሚገርም እኮ ነው። መጠጋጋትና መቀራረብ ለመንደድ ነው ብሎ የትግራይ ህዝብ አንድነቱን ራሱ እንዴት አድርጎ እንደሚሸረሽረው በአጠቃላይ አንድ ሰው ዛሬ በጣም ማከብረው ሰው የላከልኝ የጌታቸው ረዳን ኢንተርቪው ሳመራይዝ ሲያደርግ የትግራይን በሱ የውሸት የሚስጥር የያዘ ሰነድ ይዞ ከትግራይ ሸሽቷል። የትግራይን ህዝብ ጄኖሳይድ ከሌሎች አካባቢ ካለ ጋር አወዳድሩ ጄኖሳይድ ሳይሆን ጥፋትና ጉዳት ብሎታል። የአብይ አህመድን ገበና ለመሸፈን ወንጀልን ለኤርትራ ሰጥቶታል። ብቻ የአብይ አህመድን ገበና ለመሸፈን ብቻ ሳይሆን የትግራይ ህዝብ አጋር እንዳይኖረው፣ የትግራይ ህዝብ ሰርቫይቭ እንዳያደርግ፣ የትግራይ ህዝብ ከወንድሙ ጋር በቋንቋም በባህልም በታሪክም ከሚመሳሰለው ጋር እንዳይታረቅ ሁለቱን ለማጣላት ትግራይ በኤርትራ ላይ ወንጀል እንደሰራች ኤርትራ ደግሞ በትግራይ ላይ ወንጀል እንደሰራች አድርጎ ወጥቶ ነግሮናል። ምዕራብ ትግራይን በጦርነት ሊያስመልሱ ይፈልጋሉ ብሎ እሱን የሚቀልድ ነበር። ጌታቸው ግን ሪዮት የሚባል ሚዲያ ላይ ምን ብሎ ሄደ? ምዕራብ ትግራይን በጦርነት የማስመለሱ ሐሳብ እስቲል ጠረጴዛ ላይ ነው ብሎናል። ራሱ ጌታቸው መጥቶ ምዕራብ ትግራይን በጦርነት ነው የምናስመልስ ያ ምርጫ ስቲል ያ ኦፕሽን ጠረጴዛ ላይ ነው ብሎናል። ዛሬ ግን ይላል ምዕራብ ትግራይን በጦርነት አስመልሳለሁ ብሎ እኮ የሚያስብ ነው እያለ የቲዲኤፍን አመራሮች ምዕራብ ትግራይን ወደ ትግራይ ማስመለሳቸው እንደ ሮንግ አድርጎ ይነግረን ነበር። የዛሬው እንትኑ ላይ ማለት ነው። የትግራይን ጀነራሎች የወንጀል ኢንተርፕራይዝ አላቸው። እንግዲህ የወንጀል ኢንተርፕራይዝ የሆነ ጀነራሎች ጋር ተቀምጦ ማለት ነው በትግራይ ህዝብ ላይ፣ በአማራ ህዝብ ላይ፣ በኦሮሞ ህዝብ ላይ፣ በኢትዮጵያ ህዝብ ላይ ወንጀል እየሰሩ ያሉ የአብይ አህመድ የክራይም ኢንተርፕራይዝ የሆኑ ወንጀለኛው ሰራዊቶች ጋር ተቀምጦ እሱ ግን የሚነግረን ምንድነው የትግራይ ጀነራሎች የክራይም ኢንተርፕራይዝ ናቸው እያለ ይነግረናል። ዋናው ጄኖሳይደር ወንጀለኛ የሆኑ ነፍሰ ገዳይ በዋር ክራይም ኢንተርናሽናል ኮሚኒቲ እንኳን ዋር ክራይም ብሎ የከሰሳቸው ነፍሰ ገዳዮች ጎን ተቀምጦ ማለት ነው። በትግራይ ህዝብ ጦርነት ጋር አብሮ የታገለ በአብይ አህመድ ጄኖሳይድ ጦርነት ጋር አብሮ የታገለውን ከኤርፖርት ሲመጣ አብይን ተጠቅሞ እስር ቤት ውስጥ እንዲገባ አድርጎታል። ትግራዋይ
እስከዛሬ ድረስ አብይ አህመድ ያሰራቸው በትግራይ ጦርነት አብይ አህመድ ያሰራቸው እስር ቤት ነው ያሉት፣ አልተፈቱም። ብዙ የትግራይ እስረኞች እስር ቤት ነው ያሉት። ብዙ ተጋሩ እየታፈሱ እየታሰሩ ነው ያሉት። አሁን ደግሞ ከውጭ ሀገር ሲመጣ ተይዞ እስር ቤት እንዲገባ አድርጓል ጌታቸው ረዳ። ትግራዋይን በጨካኙ በአብይ አህመድ እስር ቤት ውስጥ እንዲገባ አድርጓል ማለት ነው። ምን ብሎ ነው የከሰሰው? ከአማራ ክልል ውስጥ የነበረውን ከአማራ ክልል ባንክ ላይ ገንዘብ ዘርፏል ብሎ ለአብይ አህመድ ወንጀል ነው እየሰራለት ያለው። አብይ አህመድ የትግራይን መሪዎች የሚገልበት፣ አብይ አህመድ የትግራይን መሪዎች የሚጨፈጭፍበት፣ አብይ አህመድ የትግራይን መሪዎች ከምድረ ገጽ የሚያጠፋበት ወንጀል እየጻፈ ነው ጌታቸው ረዳ እየሰጠው ያለው። ወንጀሉን በተሰጠው ስልጣን ወንጀል ፋብሪኬት እያደረገ እሱ ራሱ ወንጀል እየፈጠረ የወንጀል ዶክመንቶች እየሰራ የወንጀል ማህተም እያተመ አብይ አህመድ የጀመረውን ጄኖሳይድ እንዲፈጽም እያደረገው ነው ያለው ጌታቸው ረዳ እዛ ተቀምጦ ማለት ነው። ከዛስ ደግሞ የዳያስፖራው ገንዘብ በመከተል የነበረውን እንዲሁ ከንቱን የባከነ ብሎ ዳያስፖራውን ካሉት አመራሮች ጋር ለማጣላት ፍሮም ደ ስታርት ጁላይ ላይ ሲመጣ ዴንቨር ፖሊስ ተከራይተው ያንን ይህን ነፍሰ ገዳይ በቀይ ምንጣፍ ሲቀበሉት ይህንን የጄኖሳይድ ካህዲ በቀይ ምንጣፍ ሲቀበሉት መጥቶ ያደረገው ጌታቸው ምንድነው? ዳያስፖራውን ትግራይ ውስጥ ካሉት አመራሮች ጋር አጣልቶ መሄድ ነበር። ከዛስ ትግራይ ውስጥ ደግሞ ያለውን እንዲከፋፈል አንተ ራያ፣ አንተ ደንደርታ፣ አንተ አዶ፣ አንተ ሽሬ ብሎ የትግራይ ህዝብ እዛ ትግራይ ውስጥ የሚኖረው እንዲከፋፈል ነበር ያደረገው። ዛሬ ምን አለን? አንድነቱ ራሱ የውሸት አንድነት ነው አለ። የትግራይ ህዝብ አንድነቱ ራሱ የሰርቫይቫሉ ሚንስ የሆነውን የውሸት አንድነት ነው እያለ ይቀልድበት ነበር። ድሮን አብይ አህመድ ባመጣው ድሮን የሚጨፈጨው ህዝብ ከድሮን ለመከላከል ያደረገውን ጥረት ይቀልድበት ያሹፍበት ነበር። የአውሮፕላን ሰራዊት እናስገባ ነበር። ለአብይ አህመድ ወንጀል ማጠቢያ ጄኖሳይድን በማወጅ ጥላቻን በመናገር ነፍስ የትግራይን መሪዎች ከምድረገጽ ለማጥፋት በመስራት በትግራይ አመራሮች ላይ የተሰራውን ወንጀል የሰሩትን ወንጀል በአደባባይ በማወጅ በሚታወቀው በፋና ወጥቶ እስከዛሬ ድረስ ፋና ካደረገው የጄኖሳይድ የጥላቻ የወንጀል የግፍ የአረመኔነት የጭከና ፕሮፓጋንዳ የበለጠ ዛሬ ጌታቸው ረዳ አድርጓል። በትልቁ ነፍሰ ገዳዩን አብይ አህመድ ነፃ አውጥቶ በትግራይ ህዝብ ላይ የተሰራውን ጄኖሳይድ ክዷል። የዛሬው ኢንተርቪው የነበረው። ከዛ በተረፈ ግን ጀነራል መግበይ በወርቅ አይታማኝ የተሰማችሁት ታደሰ ወረደ ወጥቶ ማንም ጀነራል በዛ ውስጥ የገባ የለም፣ በዛ ውስጥ የተባበረ የለም ብሎ ራሱ ታደሰ ወረደ ተናግሯል። ውሸታሙ ጌታቸው ግን አለ ጌታቸው ማንደው ታደሰና እኔ ይህንን አድርገናል። ለምንድነው ይህንን እያደረገ ያለው ጌታቸው? በቀደም ጀነራል መግበይ ወጥቶ ታደሰ ወረደን እናግዘዋለን ብሏል። ስለዚህ ታደሰንና መግበይን ለማጣላት ታደሰን ከሰራዊቱ ለማጣላት ታደሰ ከኔ ጋር ሆኖ ወንጅሏቸዋል ነበር የሚለው። ቤዚክሊ ህዝብን ለማጣላት ህዝብን ለማባላት በሰራዊቱ መካከል አለመተማመን እንዲኖር በፓርቲው መካከል መፋጀት እንዲኖር በኤርትራና በትግራይ ህዝብ መካከል ጥላቻ እንዲኖር ያንን ለማድረግ ነው፣ ለማጣላት ለማፋጀት ለማበጣበጥ ነው ጌታቸው ረዳ ይወጣ። ከዛስ አብይ አህመድን ነፃ ለማውጣት ጄኖሳይድን ለመካድ ነበር የዛሬው ኢንተርቪው። this is what he did። እነተወልደ የኤርትራን ትራፊክ ያደረጉ ነበር፣ ሁማን ትራፊክ ያደረጉ ነበር አይደል? ምን ማለት ነው? የኤርትራ ህዝብ በትግራይ ላይ እንዲቆጣ 76% በሴቶች ላይ የተደረገውን ወንጀል የሰራው ኤርትራ ነው አለ። የትግራይ ህዝብ ብዙ ወንጀል የሰራብኝ ኤርትራ ነው ብሎ በኤርትራ ላይ እንዲቆጣ ታደሰ ወረደና እኔ አጣርተን እነዚህ ወንጀለኞች ይታሰሩ ብለን ነበር አለ። ታደሰ ወረደንና ሰራዊቱን ለማጣላት ለመለየት ጌታ ተባነው ደብረጽዮን ድሮን ልግዛ እያለ እንደዚህ ይል ነበር። እንደ አጎዛ እንደ ደንቆሮ ነበር አርጎ የሚያቀርበው ነበር ደብረጽዮንን ከፓርቲው ጋር ለማጣላት። የታሰረው ሰውዬ የሞንጆሪኖ ቦይፍሬንድ ነው፣ ውሽማ ነው፣ ባል ነው አለ። እንግዲህ አስቡት። እንደዛ ነው የሰማሁ ደግሞ ይላል። በዚህ ደረጃ ተራ ምናምንቴ ዝቃጭ የወረደ ማይ ጉድነስ ጌታቸው ብዬ የጠራውበትን ቀን ተጸየፍኩት። ጌታቸው ተብሎ የተጠራ ሰው ገና ሲወለድ በእናቱ ማህፀን እያለ ቢሞት ይሻለው ነበረ። እንደ ጌታቸው ረዳ ከመኖር በሻቢያ የተገደሉት ይበልጣሉ። በሻቢያ መገደል ይበልጣል። በአብይ አህመድ ሰራዊት መገደል ይሻላል። እንደ ጌታቸው ረዳ በአብይ አህመድ ፍርፋሪ ተቀምጦ እንደዚህ ያለ ነውርና አጸያፊ ነገር ከማድረግ በአብይ አህመድ ሰራዊት መገደል ክብር አለው።
እና ያንን ነው ያየሁት። ጌታቸው ረዳ በፋና ሚዲያ በጄኖሳይድ ሚዲያ ወጥቶ የትግራይን ጄኖሳይድ ክዶ የአብይ አህመድን ወንጀል አጽድቶ የትግራይ ህዝብ አጋር እንዳይኖረው ከኤርትራ ህዝብ ጋር እንኳን ሆኖ ህልውናውን እንዳያስከብር አጣልቶ ጀነራል ታደሰን ከሰራዊቶቹ ጋር አፋጅቶ የቲፒኤልኤፍን አመራሮችን እርስ በርስ አባልቶ ለመሄድ ነው ዛሬ የወጣው። ግን አልተሳካለትም። በምንም ተአምር የጌታቸው ረዳ ንግግር የሚሰማ ማንም የለም። ትላንትና ዛሬ የነገርከንን በሙሉ ስለ አብይ አህመድ ነግረህናል። ዛሬ የነገርከንን በሙሉ ስለ ነፍሰ ገዳዩ ስለ አብይ አህመድ የጦር ጀነራሎች ነግረህናል። ዛሬ አንተን ይጠብቁኛል የሪፐብሊካን ጋርድ የምትላቸው ትላንትና ስለነሱ ብዙ ነገር ነግረህናል። ስለዚህ የትኛውን ጌታቸውን ነው ማለት ትላንትናውን ስለ አብይ አህመድ ድንቁርና፣ መሀይምነት፣ የፖለቲካ ድንክነቱን፣ አደናጋሪነቱን፣ በቅዠት ዓለም መኖሩን፣ የትምህርት ማስረጃው ራሱ አጠራጣሪ የሆነው ያንን የነገርከንን ነው። እነ ብርሃኑ ጅላ እውቀት የላቸውም ያልከንን፣ እነ ባጫ ደበሌ አክተሮች ዳንሰኞች ናቸው ያልከንን ነው። የትኛውን እንመን? የትኛውን እንመን? ይህን ነው ማለት የምችለው። አንዳንድ የብልጽግና የፋና ኢንተርቪው ላይ የዲጂታል አርሚው ተሰማርቷል። ጌቾ ጀግና፣ ጌቾ ጎበዝ፣ ጌቾ ምናምን በሉት ተብሎ ዲጂታል አርሚው ተሰማርቷል። ዳትስናትሩ የኢትዮጵያ ህዝብ ጌታቸውን ተጸይፎታል። ጌታቸውን ንቆታል። ጌታቸውን ጠልቶታል። ምክንያቱም በህዝብ የተጠላውን አብይ አህመድን በመጨረሻ በመውደቂያው ሰዓት እግሩ ስር ሄዶ ስለተንበረከከ የትግራይ ህዝብ አይደለም የኢትዮጵያ ህዝብ ጌታቸው ረዳን ተጸይፎታል። ለትግራይ ህዝብ ግን ምለው የቦረና ኦሮሞ ከኬንያ ካለው ኦሮሞ ጋራ ወንድሜ ነው የሚለው። ኢትዮጵያ ውስጥ ያለው ሶማሌ ከሶማሌላንድ እና ከሶማሌ ሀገር ካለው ሶማሌ ጋራ ወንድሜ ነው ብሎ በቋንቋ ይሳሰባል። ጅቡቲ ያለው አፋርና ኢትዮጵያ ያለው አፋር በቋንቋ አንድ ስለሆኑ ወንድሜ ነው ይላል። ስለዚህ አንተ ደግሞ ከኤርትራ ህዝብ ጋር በቋንቋ ከምትመሳሰለው በባህል ከምትመሳሰለው ጋር ወንድሜ ነው ማለት ትክክል እንጂ ነውር አይደለም። ከኤርትራ ጋር ያለህን ወንድምነት አጥብቀ ያዝ። የኤርትራ ህዝብ ወንድም ነው። ከመቼውም ዘመን በላይ ከኤርትራ ጋር እጅ ለእጅ ተያይዘ ትግራይ ህዝብ ትላንትና ሻዕቢያ ገድሎ ዛሬ ሊካስ ነው እያለ ያለው አብይ አህመድ ግን ትላንትናም ዛሬ ነገም ገዳይ ነው። ያንን ነው ማለት የምችለው። እስካሁን አብራችሁ ስለቆያችሁ አመሰግናችኋለሁ። በሌላ ፕሮግራም እስከምንገናኝ ድረስ ይሄንን ፕሮግራም ሼር፣ ላይክ፣ ሰብስክራይብ አድርጉት። ጌታቸው ረዳን ግን የምታውቁት ካለ ወይ ጸበል ወይ ምናምን ውሰዱት። ለኔ ኢንሰፍሎፓቲ አሞኒያ ቢውልድ አድርጎ this guy is a crazy man, mentally ill ነው። መልኩ ማስጠላቱ፣ ንግግሩ ማስጠላቱ፣ ኤቭሪቲንጉ ማስጠላቱ፣ ምንም አይነት ግርማ የሚባል ነገር ላይ የለም። ወዳጆች ካላችሁት ጸበል ውሰዱት። ነገ ጠዋት ወጥቶ የሚነግረን የአብይ አህመድን የብልጽግና አምላክ ተቀብያለሁ ማለት ነው የቀረው። ንስሐ ገብቻለሁ ምናምን ያለ ነገ ጠዋት ወጥቶ የብልጽግናውን አምላክ የብልጽግናውን ጌታ ተቀብያለሁ ማለት ነው የቀረው። በሌላ ፕሮግራም እስክንገናኝ ድረስ የጌታቸው ረዳ ደጋፊዎች ያስቁኛል። የአብይ አህመድ ደጋፊዎች anyways የኔን ፕሮግራም ስለምትካፈሉ በጣም ነው ደስ የሚለኝ። thank you so much. welcome to Horizon Free Media. እናንተ ስድብ ነው የሚጽፉልኝና ከዛ ውጭ ሌላ ነገር የምታውቁት ነገር የለም። ጌታቸው ወጥቶ በፋና ስድብ ነው የሰደበኝ። እናንተም እዚህ መጣችሁ ስድብ ነው የምትጽፉና ከዛ ውጭ የምታውቁት ነገር ስለሌላ ፈርድባችሁ የምትናገሩት ቋንቋ ስድብ ስለሚባል። ተከበራችሁ የፕሮግራማችን ተከታታዮች በምንም ነገር ልባችሁ አይዘን። አብይ አህመድ የሁላችን ጠላት ነው። አብረን እንታገለው። በተለይ የትግራይ ህዝብ፣ የአማራ ህዝብ፣ የኤርትራ ህዝብ እጅ ለእጅ ተያይዘ አብይ አህመድን ከምድረ ገጽ አስወግደው። ከመቼውም ዘመን በላይ ኤርትራ ቪቫ፣ ትግራይ ቪቫ፣ አማራ ቪቫ ብለን እጅ ለእጅ ተያይዘ አብይ አህመድን ከምድረ ገጽ እናስወግደዋለን። በሌላ ፕሮግራም እስክናገኛችሁ